ይሄኛው ቁጥር ይታያችኋል እዚህ ጋር ያለው ይሄኛው ባለፈው እንደተነጋገር ነው 1/() ምናምን ቁጥር ብሎ ከመጣ ስለምን እያወራን ያለ ነው ስለ ሸተር ስፒድ በሆነ ቁጥር ተካፍሎ የሚመጣ የሆነን ስፒድ መለካት ምን ፈልግ ከሆነ የካሜራ ላይ ሲሆን ምንድነው ሸተር ስፒድ ነው። አሁን ለምሳሌ 1/100 አንድ ደቂቃ አንድ ሰከንድ ለ100 ሰከንድ ተካፍሎ የሚመጣውን ስፒድ ያህል ሸተሩ የተከፈተ የተዘጋ ቪዲዮን ካፕቸር ወይ ደግሞ ፎቶን ካፕቸር ያደርጋል እያለን ነው አይደለ? ሶ እዚህ ጋር መጀመሪያ ላይ የምናገኘው ወር ደግሞ በሆነ ቁጥር ተካፍሎ የሚመጣው ቁጥር ምንድነው? ሸተር ስፒድ ነው። ሸተር ስፒድ ከኤክስፖዠር ትራያንግል ውስጥ አንዱ ነው እና በጣም ቤዚክ ጉዳይ ነው። ምክንያቱም ከምን ጋር ይገናኛል? ከፍሬም ሬት ጋር ይገናኛል። እዚህ ጋር ፒ ተብላ የተቀመጠችው ምንድነች ማለት ነው? ፍሬም ሬት ነች ማለት ነው። ስለዚህ ይሄኛው መጀመሪያችን ምንድነው ማለት ነው? ሸተር ስፒድ ነው። እዚህ ጋር ስንመጣ ደግሞ በኤፍ ስቶፕ ነምበር የሚቀመጥ ብዬ ከነገርኳችሁ ውስጥ የመጀመሪያው ምንድነው? አፐርቸር። አፐርቸር ምን ላይ ነው የሚገኘው? ሌንስ ላይ አይደለ? የኦፕኒንግ ዶር አይደለ? የሌንሱ መከፈትና የመዘጋት አቅሙ ነው። የተከፈተ ሲሄድ ቁጥሩ እየቀነሰ ይሄዳል፣ ግን በደንብ ብራይት እየሆነ ወደ ካሜራችን የሚገባው ብርሃን ከፍ እያለ ይሄዳል ብለን ያወራ ነው ማለት ነው። ሲቀጥል ደግሞ አይኤስኦ ነው። አይኤስኦ ደግሞ ሴንሲቲቪቲ ኦፍ ላይት ነው። ሴንሰር ላይ ያለውን የገባውን ብርሃን ሴንሲቲቭ ሆኖ መልቲፕላይ እያደረገ ለፒክቸራችን የሚሰጥልን አርቲፊሻል የሆነ ምንድነው ላይት ነው ብለን አውርተናል ማለት ነው። የመጨረሻዋ ቁጥር ደግሞ ምንድነች? በኬ ኢቫሉዌት የምትደረገው ዋይት ባላንስ ወር ደግሞ ከልቪናችን ነች ማለት ነው። ይሄን ፒክቸር እንደምታዩት ከለር የለውም። አሁን በዚህ ፒክቸር ከለር መስራት በጣም አስቸጋሪ ነው። ምክንያቱም ሎግ ነው እየሾተ ያለው ካሜራው ማለት ነው። ስለዚህ መጀመሪያ ምን ማድረግ መቻል አለብን? ወደ ሬክ 709 መቀየር አለብን። ወደ ስታንዳርድ ከለር ፕሮፋይል ምን ማለት መቻል አለበት? መቀየር አለበት። እኛ በአይናችን አይተን ልንገምተው ልናስተካክለው የሚችል ከለር መያዝ መቻል አለበት።